አብዛኛው የሀገራችን ሰው ቤት ለመግዛት ሲያስብ መጀመሪያ ደረጃ ከሚያስባቸው ነገሮች መካከል ግቢ ያለው ቤት እንዲሆንለት ይመርጣል። የመጀመሪያ ፈርስት ምርጫ። የአቅም ጉዳይ ካልሆነ የራሱ ግቢ ያለው ቤት ማንም ሰው ይመርጣል። የአቅም ጉዳይ ሲሆን ነው ወደ ኮንዶሚኒየም፣ ወደ ሌሎች አማራጮች የሚሄደው። ሌላው ደግሞ መሀል ከተማ አካባቢ እንዲሆን ይፈልጋል። ቦታው በደንብ የለማ ቦታ እንዲሆን ይፈልጋል አብዛኛው ሰው። አሁን ባለው ሁኔታ እነዚህ ነገራቶች ትንሽ ወደድ ማለት ነገር አላቸው። መሀል ከተማ ሆኖ የራሳቸው ግቢ ያላቸውን ቤቶች ማግኘት አስቸጋሪም ነው። ፕላስ ቢኖርም ዋጋቸው ከፍ ያሉ ናቸው እና ለዛም ይሆን እስኪ አንድ መፍትሄ እኔ ጋር ልጠቁማችሁ። እነዚህን አሁን ያልኳቸውን 3 ነጥቦች ሊይዝ የሚችል አንደኛው የራሱ ግቢ ያለው ያውም 30 ሺህ ካሬ ላይ ያረፈ ግቢ ያለው አንደኛው። ሁለተኛው በወለል አንድ ቤት ብቻ ነው ያለው አፓርታማ ላይ ለምሳሌ የቪላ አይነት ቫይብ ነው ያለው ማለት ጀስት ፕራይቬሲ አንፃር አንድ ወለል ላይ ከአንድ ሰው ውጭ ማንም አይኖርም። ሌላው ደግሞ ከቦታ አንፃር ካሰባችሁት በጣም አሁን ላይ ሰባሪ በጣም ተፈላጊ የሆነ ቦታ በጣም እየለማ ያለ ሰፈር ነው። ብዙ ሰዎች ወደዛ አካባቢ ሙቭ ያደረጉ ነው። ቦሌ ቡልቡላ ነው። ብዙ ምክንያቶች አሉት። ለቦሌ በጣም ቅርብ ርቀት ላይ የሚገኘው መንገዶቹ ሃይዌይ ናቸው። የተለያዩ ትምህርት ቤቶች፣ ካፌዎች፣ ሬስቶራንቶች ከተማው ላይ የሚታወቁ ብዙ ሰዎች ኢንጆ የሚያደርጓቸው አይነት አገልግሎቶች በቅርብ ቦታ የሚገኝ ቦታ ነው እና ዛሬ ደግሞ ይዤላችሁ የመጣሁት ባለ 2 መኝታ አለ፣ ባለ 3 መኝታ አለ። ባለ 2 መኝታ በ107 ካሬ፣ ባለ 3 መኝታ በ130 ካሬ ማግኘት ትችላላችሁ። ከእናንተ የሚጠበቀው የቤቱን 30% ቅድመ ክፍያ መክፈል ነው። ቀሪውን እስከ 1 ዓመት ድረስ መክፈል ትችላላችሁ። በጣም ውስን ቤቶች ብቻ ናቸው የቀሩን። ታች በምናስቀምጠው ስልክ በመደወል የዚህ ድልም ተጠቃሚ መሆን ትችላላችሁ። አመሰግናለሁ።